የትኛውም ተማሪ ስኮላርሺፕ ማግኘት እንደሚችል ታውቃላችሁ? በምን አይነት መልኩ ስኮላርሺፕ ልታገኙ እንደምትችሉ እኔ ልንገራችሁ። ስቴፕ 1 ሶስቱን የስኮላርሺፕ አይነቶች ማወቅ። ብዙ ተማሪዎች ብቁ የሚሆኑባቸው ሶስት አይነቶች እነዚህ ናቸው። የመጀመሪያው ሜሪት ቤዝድ ሲሆን ማለትም ለከፍተኛ ውጤት ተማሪዎች ወይም ልዩ ተሰጥኦ ላላቸው የሚሰጥ እድል ነው። ሁለተኛው ደግሞ በፍላጎት ላይ የተመሰረተ ነው። ይህ ማለት ዝቅተኛ ገቢ ላላቸው ተማሪዎች ቤተሰቦች የሚሰጥ ነው። ሶስተኛና የመጨረሻው ደግሞ ልዩ ስኮላርሺፕ ማለትም ለስፖርት፣ ለማህበረሰቡ አገልግሎት እና ልዩ ችሎታ ላላቸው የሚሰጥ ስኮላርሺፕ ነው። ስለዚህ ከፍተኛ ተማሪ ባትሆንም ስኮላርሺፕ የማግኘት እድል አላችሁ። ሁለተኛ ከዩኒቨርሲቲ ውጪ መመልከት ነው። አብዛኞቹ ተማሪዎች የዩኒቨርሲቲ ድረገጾች ላይ ብቻ ስኮላርሺፕ ይፈልጋሉ፣ ነገር ግን ብዙ እድሎች እያጡ ነው። ከነሱም መሃል የመንግስት ስኮላርሺፕ ዌብሳይቶች፣ የግል ድርጅቶችና ኤንጂኦዎች፣ በእናንተ መስክ ውስጥ ያሉ ተማሪዎች የሚደግፉት ተቋማት፣ ካልቸራል ኤክስቼንጅ ፕሮግራሞች ናቸው። እነዚህን አማራጮች ካያችሁ በኋላ ለነዚህ ብዙ ስኮላርሺፕ አፕላይ ማድረግ ትችላላችሁ። እኛ ሆራይዘን እኚህ ስኮላርሺፖችን በቀላሉ በማመቻቸት በራሳችሁ ልታገኙ የማትችሏቸውን እድሎች እናመቻቻለን። በቴሌግራም ግሩፓችን በኩል ደግሞ አፕላይ በማድረግ የ10% ዲስካውንት ልታገኙ ትችላላችሁ።